ኦሪት ዘፍጥረት ምዕራፍ 36 የኤሳው ትውልድ ይህ ነው፣ እርሱም ኤዶም ነው። ኤሳው ከከነዓን ልጆች ሚስት አገባ። የኬጢያዊውን የኤሎንን ልጅ አዳን፣ የኤዊያዊው የጽብዖን ልጅ አና የወለዳትን አህሊባማ፣ የእስማኤል ልጅ የነባዮትን እህት ቤሴሞትን አዳ ለኤሳው ኤልፋዝን ወለደች። ቤሴሞትም ራጉኤልን ወለደች። አህሊባማም የኡስን የዕላምን ቆሬን ወለደች። በከነዓን ምድር የተወለዱለት የኤሳው ልጆች እነዚህ ናቸው። ኤሳውን ሚስቶቹን፣ ወንዶች ልጆቹንና ሴቶች ልጆቹን፣ ቤተሰቡንም ሁሉ፣ ከብቱንም ሁሉ፣ እንስሶቹንም ሁሉ በከነዓን አገር ያገኘውን ሁሉ ይዞ ከወንድሙ ከያዕቆብ ፊት ወደ ሌላ አገር ሄደ። ከብታቸው ስለበዛ በአንድነት ይቀመጡ ዘንድ አልቻሉም። በእንግድነት የተቀመጡባትም ምድር ከከብታቸው ብዛት የተነሳ ልትበቃቸው አልቻለችም። ኤሳውም በሴይር ተራራ ተቀመጠ። ኤሳውም ኤዶም ነው። በሴይር ተራራ የሚኖሩ የኤዶማውያን አባት የኤሳው ትውልድም ይህ ነው። የኤሳው ልጆች ስም ይህ ነው። የኤሳው ሚስት የአዳ ልጅ ኤልፋዝ፣ የኤሳው ሚስት የቤሴሞት ልጅ ራጉኤል። የኤልፋዝም ልጆች እነዚህ ናቸው፣ ቴማን፣ ኦማር፣ ስፎ፣ ጎቶም፣ ቄኔዝ። ቲምናዕም ለኤሳው ልጅ ለኤልፋዝ የጭን ገረድ ነበረች። አማሌቅንም ለኤልፋዝ ወለደችለት። የኤሳው ሚስት የአዳ ልጆች እነዚህ ናቸው። የራጉኤልም ልጆች እነዚህ ናቸው፣ ናሆት፣ ዛራ፣ ሳማ፣ ሚዛህ። እነዚህም የኤሳው ሚስት የቤሴሞት ልጆች ናቸው። የጽብዖን ልጅ የአና ልጅ የኤሳው ሚስት የአህሊባማ ልጆች እነዚህ ናቸው። ለኤሳውም የኡስን የዓላማን ቆሬን ወለደች። የኤሳው ልጆች አለቆች እነዚህ ናቸው። ለኤሳው የበኩር ለኤልፋዝ ልጆች ቴማን አለቃ፣ ኦማር አለቃ፣ ስፎ አለቃ፣ ቄኔዝ አለቃ፣ ቆሬ አለቃ፣ ጎቶም አለቃ፣ አማሌቅ አለቃ። በኤዶም ምድር የኤልፋዝ አለቆች እነዚህ ናቸው። እነዚህ የአዳ ልጆች ናቸው። የኤሳው ልጅ የራጉኤል ልጆች እነዚህ ናቸው። ናሆት አለቃ፣ ዛራ አለቃ፣ ሳማ አለቃ፣ ሚዛህ አለቃ። በኤዶም ምድር የራጉኤል ልጆች አለቆች እነዚህ ናቸው። እነዚህም የኤሳው ሚስት የቤሴሞት ልጆች ናቸው። የኤሳው ሚስት የአህሊባማ ልጆች እነዚህ ናቸው። የኡስ አለቃ፣ የዓላማ አለቃ፣ ቆሬ አለቃ። የኤሳው ሚስት የአና ልጅ የአህሊባማ አለቆች እነዚህ ናቸው። የኤሳው ልጆችና አለቆቻቸው እነዚህ ናቸው። እርሱም ኤዶም ነው። በዚያች ሀገር የተቀመጡ የሆሪው የሴይር ልጆች እነዚህ ናቸው። ሎጣን፣ ሶባል፣ ጽብዖን፣ አና፣ ዲሶን፣ ኤጵር፣ ዲሳን። እነዚህ በኤዶም ምድር የሆሪው የሴይር ልጆች አለቆች ናቸው። የሎጣን ልጆችም ሆሪ፣ ሄማም ናቸው። የሎጣንም እህት ቲምና ናት። የሶባል ልጆች እነዚህ ናቸው፣ አልዋን፣ ማኔሃት፣ ኤባል፣ ስፎ፣ አውናም። የጽብዖን ልጆች እነዚህ ናቸው፣ አያ፣ አና። ይህም አና በምድረ በዳ የአባቱን የጽብዖንን አህዮች ሲጠብቅ ፍልውኖችን ያገኘ ነው። የአና ልጆችም እነዚህ ናቸው፣ ዲሶን፣ አህሊባማም። የአና ሴት ልጅ የዲሶንም ልጆች እነዚህ ናቸው፣ ሄምዳን፣ ኤስባን፣ ይትራን፣ ክራን። የኤጵር ልጆችም እነዚህ ናቸው፣ ቢልሃን፣ ዛዕዋን፣
አቃን። የዲሳን ልጆችም እነዚህ ናቸው። ዑፅ፣ አራን የሆሬ አለቆች እነዚህ ናቸው። ሎጣን አለቃ፣ ሶባል አለቃ፣ ጽብዖን አለቃ፣ አና አለቃ፣ ዲሶን አለቃ፣ ኤብር አለቃ፣ ዲሳን አለቃ። በሴይር ምድር አለቆች የሆኑ የሆሬ አለቆቹ እነዚህ ናቸው። በእስራኤል ልጆች ላይ ንጉሥ ከመኖሩ በፊት በኤዶም አገር የነገሱ ነገስታት እነዚህ ናቸው። በኤዶምም የቢኦር ልጅ ባላቅ ነገሰ። የከተማውም ስም ዲንሃባ ናት። ባላቅም ሞተ። በስፍራውም የባሶራው የዞራ ልጅ ኢዮባብ ነገሰ። ኢዮባብም ሞተ። በስፍራውም የቴማኒው አገር ሁሳም ነገሰ። ሁሳምም ሞተ። በስፍራውም የምድያምን ሰዎች በሞዓብ ሜዳ የመታ የባዳድ ልጅ ሃዳድ ነገሰ። የከተማውም ስም አዊት ተባለ። ሃዳድም ሞተ። በስፍራውም የመስሬቃው ሰላም ነገሰ። ሰላም ሞተ። በስፍራውም በወንዝ አጠገብ ካለችው ከረሆቦት ሳኦል ነገሰ። ሳኦልም ሞተ። በስፍራውም የአክቦር ልጅ በአልሃናን ነገሰ። የአክቦር ልጅ በአልሃናንም ሞተ። በስፍራውም ሃዳር ነገሰ። የከተማውም ስም ፋኡ ነው። ሚስቱም የሜዛሃብ ልጅ መጥሬድ የወለደቻት መሄጣብኤል ትባላለች። የኤሳውም የአለቆቹ ስም በወገናቸው በስፍራቸው በስማቸውም ይህ ነው። ቲምና አለቃ፣ አልዋ አለቃ፣ የቴት አለቃ፣ አህሊባማ አለቃ፣ ኤላ አለቃ፣ ፊኖን አለቃ፣ ቄኔዝ አለቃ፣ ቴማን አለቃ፣ ሚብሳር አለቃ፣ መግዲኤል አለቃ፣ ኢራም አለቃ። እነዚህ በግዛታቸው ምድር በየመኖሪያቸው የኤዶም አለቆች ናቸው። የኤዶምያን አባት ይሄ ኤሳው ነው።